خيرا بسم الله الرحمن الرحيم وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون قرآن لي وإذ بلوك متى واذكر إذ اذكر የሚለውን ይቀደራል ትቀደራላችሁ አውሳ እንዲህ በሆነ ጊዜ ስለዚህ ካሁን በኋላ በሚመጡት አያቶች ወኢዝ ብሎ ከመጣ ከዛ በኋላ ታሪክ ከተነገረ አውሳ እንዲህ በተከሰተ ጊዜ ማለትን ያስጨብጣል ይሄን ወቁ ወኢዝ ቃለ ረቡከ ጌታህም ባለ ጊዜ ሙኻጠቡ ነብዩ ሰለላሁ ዐለይሂ ወሰለም ናቸው አላህ ባለ ጊዜ ለልመላእክቲ ለመላእክት ባለ ጊዜ መላእክት ቀደም ከተቀስናቸው ዓለማት አንዱ ክፍል ናቸው አላህ ከብርሃን ነው የፈጠራቸው አላህ ምን አለ ኢኒ ጃኢሉን እኔ አድራጊ ነኝ ፊል አርዲ ኸሊፈተን በመድር ላይ ምትክን አድራጊ ነኝ ምትክ ሲል يخلف بعضهم بعضا معناتنو بالتناسل بالتناكح والتناسل بمغاباتنا بموالد كفيلون ميتكا አይነት ትውልድን ማለት ነው ከዛንም በኋላ የመጀመሪያው ቀዳሚው አላህ በሱ ላይ የደነገገበት እለተሞት ሲመጣ ወደ ወዲያኛው ዓለም ሊሸጋገር ላይመጣ ሲሰናበት የሚቀጥለው ደግሞ ይቆይና ተክቶ ያልፋል ይሄ ኸሊፋ ይባላል እንዲህ አደርጋለሁ ሲል ቃሉ ብለው አሉ አተجعሉ فيها من يفسد فيها ጥያቄን የጠየቁት አተجعሉ فيها በውስጧ ታደርጋለህን من يفسد فيها በውስጧ በምድር ውስጥ ጥፋትን የሚያጠፋን አሉ አንደኛ ጥፋት ማጥፋታቸውን በምን አወቁ من يفسد فيها ويسفك الدماء በውስጧ ጥፋትን የሚሰራን ደምን የሚያፈስን ፍጡር ነው የምታደርገው ብለው ሲሉ ሁለት ይሄን የሚያብራራ መንገድ አለ አንደኛው አላህ ጀለ ወተዓላ የሰው ልጆች በምድር ቆይታቸው ምን እንደሚሰሩ ዝርዝሩን ቀድሞ ነግሯቸዋልና ሁለተኛ በአፈጣጠር ከሰዎች በፊት ጅኖች ምድር ላይ ነበሩ ለአደም የክብር ስግደትን ስገዱ ብሎ ባለ ጊዜ እዛ የተጣደው ኢብሊስ ካነ ሚነል ጂን ይላል ከጅኖች ነበር እርሱ ከመላእክትም አልነበረም አፈጣጠሩ ይላል ለዚህ ጅኖች ነበሩ ጅኖች በምድር ላይ ጥፋትን አጥፍተዋል እርስ በርስ ተጋለዋል ደምን አንፍሰዋል ከዛንም አላህ መላእክትን አውርዶ ቀጥቷቸዋል ይሄን ያውቃሉና አሁን ደግሞ በምድር ላይ ጥፋትን የሚያስፋፋን ደም የሚያፈስን ታደርጋለህን ሲሉ እኔ አድራጊ ነኝ እያለ እነሱ እንዲህ ማለታቸው እንደ መላእክቶች አይገባምና ይሄ ጥያቄ ليس باستفهام ليس بسؤال اعتراض የመቃወም ጥያቄ አይደለም بل هو استبيان አልገባንም አብራራልን ማለትን የሚያስይዝ ነው እንዴት ነው በምድር ላይ ጥፋት የሚያጠፉ ደምን የሚያፈሱ ማድረግህ ምንድነው ለመመለክ ከሆነ ونحن نسبح بحمدك እኛ አንተን ከማመስገን ጋር እናጠራሃለን ونقدس لك ላንተን ቀድሳለን እንቀድስሃለን ከግድፈት የራክ የጠራህ መሆኑን እንናዘዛለን قال على إني أعلم ما لا تعلمون إن أنتم ما تاوقوتن ነገር አውቃለሁ እኔ አለ የሰው ልጅ የተማረ ጊዜ ያወቀ ጊዜ የሰው ልጅ ስሜቱን የገዛ ጊዜ የሰው ልጅ ራሱን ለአላህ ያስገዛ ጊዜ
ከመላእክት ይበልጣል የሚባለው እዚህ ቦታ ላይ ነው እንመጣበታለን ኢኒ አዕለሙ ማ ላ ተዕለሙን ከዛን አላህ አደምን ፈጠረው وعلم آدم الله آدمن استمارو الأسماء كلها مالت ምንድነው آلاتها የሰው ልጅ የሚገለገልበትን ነገር በሙሉ عن طريق الإلهام በልቡ ላይ ዕውቀትን በማፍሰስ እንጂ አንድ ሁለት ብሎ አስተማሪ መምህርን እንደሚያስተምረው አይነት አይደለም ይሄ ተዕሊም ዕውቀቱን ልቡ ላይ ጫነው ሞላው عن طريق الإلهام ነው አደም የተማሩት ይሄ እንዲነው ማለትን አላህ ከእንስሳት ከቁሳቁስ በአካባቢው ካሉ ከባቢ ነገሮች ሁሉንም ዝርያው የሚናገረውን ነገር ሁሉ አላህ አደምን አስተማረው በልቦናው ላይ ጫነ አልአስማء ኩለሃ አለ ስሞችን ብሎ ኩላ ብሎ አከደው ወይንም በአንክሮ ገለጸው አጠነከረው ثم عرضهم ከዛን እነኛን ቁሳቁስ ነገሮች እኒህ ምን ይባላሉ እነኚህ ምን ይባላሉ በማለት على الملائكة الله መላእክቱ ላይ ጣዳቸው ጠየቃቸው فقال አለም አንቢኡኒ بأسماء هؤلاء እነኚህን እፊታችሁ ያሉትን ስለነሱ የተጠየቃችሁትን ስማቸውን ንገሩኝ إن كنتم صادقين በምትሉት ነገር እውነተኞች ብትሆኑ ምንድነው ያሉት ونحن نسبح بحمدك ونقدس لك ይሄን በማለታቸው ነው ወይ ደግሞ አላህ ጀለ ወተዓላ ወዓለሙ ቢማ ትብዱና ወማ ኩንቱም ተክቱሙን የሚለው አያ እንደሚጠቁመው ትደብቁት የነበራችሁትን እርስ በርስ የተወራራችሁትን ምን ነበር ሲባል አላህ ይፍጠር ምን ቢፈጥር በእውቀት ከኛ የላቀን አይፈጥርም በዚህ እንተማመናለን ማለታቸው ነበረ ማከተሙሁ ስለዚህ አላህ እሱን አውቆታል ባላችሁት ነገር በእውቀት ከኛ የሚበልጥ አይፈጠርም ብላችሁ በማለታችሁ ባላችሁት እውነተኞች ብትሆኑ የነኚህ ነገሮች ስያሜ ንገሩኝ አለ إن كنتم صادقين قالوا ብለዋሉ سبحانك አንተ ጥራት ይገባ لا علم لنا لن يوقت يلنم إلا ما علمتنا أنت يا سوكنن إنجي إنك أنت العليم الحكيم إنه أنت العليم الحكيم أواكيو طببنياونه علمتنا مالت አስተማርከን ማለት ነው ደጋግሞ ሲያሳውቅ علم ይባላል አንድ ጊዜ ከሆነ አዕለመ ነው የሚባለው አዕለመ አሳወቀ يعلم إعلاما علم ግን ተክራርን ያሳያል علم يعلم تعليما ለዚህ لا علم لنا إلا ما علمتنا ያስተማርከንን እንጂ በሌላ ዕውቀት የለንም إنك أنت العليم الحكيم قال ብሎ አለ يا آدم ወይ አንቢኡሁም بأسمائهم የነኚህ ከፊት የቀረቡትን ነገሮች ስያሜያቸውን ስማቸውን ንገራቸው فلما أنبأهم بأسمائهم آدمن በታዘዘው መሰረት የነኛን ነገሮች ስም በነገራቸው ጊዜ قال ألم أقل لكم ብያችሁ አልነበረምን አለ አላህ إني أعلم غيب السماوات والأرض እኔ የሰማያትና የምድርን ድብቅ ነገር ሁሉ አውቃለሁ وأعلم ما تبدون እናንተ በንግግር ይፋ ግልጽ የምታወጡትን وما كنتم تكتمون ተደብቁት ተመሰጥሩት የነበረውንም ነገር አውቃለሁ ከማንም በላይ አላልኩምን አለ አላህ ከዛን وإذ قلنا للملائكة ለመላእክቱም ባልን ጊዜ አውሳ اسجدوا لآدم ለአደም ስገዱ የክብር ስግደትን اسجدوا ምንን سجدة إكرام ليس سجدة عبادة
ለምን ዩሱፍ አለይሂ ሰላም ኢኒ ረአይቱ 11 ከውከበን والشمس والقمر رأيتهم لي ساجدين እኔ 11 ከዋክብትን ፀሐይና ጨረቃ ለኔ ሲሰግዱ አየሁኝ አለ። ከዛ በኋላ አባታቸው ያዕቁብ አለይሂ ሰላም ያንን ህልም ፈቱላቸው። ከዛ በኋላ ዩሱፍ አለይሂ ሰላም በሚስር ሹም ሆኖ አዚዝ ሆኖ ከዛን ወንድሞቹ ከከነዓን ምድር ተሰደው መጥተው አባቱ እና እናቱ ወይንም የእናቱ እህት ተብሏል። አልኻለቱ ቢመንዚለቲ الام እናት በእናት ቦታ አክስት በእናት ቦታ ትቆማለችና 11 ወንድሞቹና እናት አባቱ ሲሰግዱለት እሱ ዙፋን ላይ ተቀምጦ هذا تأويل رؤياي قد جعلها ربي حقا ይሄ የህልም ፍቺ የህልሜ ፍቺ ነው ጌታዬ እውን አደረጋት ነው ያሉት ዩሱፍ። ያ ሱጁድ የክብር ስግደት ነበረ። በዚህ ሸሪዓ ደግሞ ተከልክሏል። ማጎንበስም መስገድም የለም ለፍጡር ለአላህ እንጂ ማለት ነው። ቀድሞ የክብር ስግደት ስላለ አደምም የተሰገደላቸው የዒባዳው ሳይሆን ልክ እንደ ዩሱፍ የክብር ስግደት ነው። አዛዡ አላህ ነው። አላህ ካዘዘ ሊፈጸም ተገቢ ነው። وإذ قلنا للملائكة اسجدوا لآدم فسجدوا سجدوا إلا إبليس كالله زنت تسفى يقرطو شيطان سكر أبا انبيالا واستكبر كرا وكان من الكافرين ككهاديوچم هنا أسجد لمن خلقت طينا على يتعززت ملائكة السوسة سبال كان من الجن بافتاتر كالنسو النبرم ከጅኖች ነው ግን እዛ ስለነበር በአካል ለሱ ልዩ ትእዛዝ ነው የመጣው። ይሄን የሚጠቁም ማ منعك ان تسجد ብሎ አላህ اذ امرتك ባዘዝኩ ጊዜ ብሎ ይፋ አድርጓል። ትእዛዙ ይመለከተው ነበረ። አባ ወስተክበረው ካነ من الكافرين وقلنا بلنالن يا آدم ሆይ اسكن انت وزوجك الجنة አንተና ጥንድህ ሐዋ በጀነት ውስጥ እርጉ ወኩላ ሚንሃ ከሷም ብሉ ከጀነት ረገደን ሪዝቀን ዋሲዓን ሰፊ የሆነ ሲሳይ ማለት ነው። ረገደን እንደዚህ ነው። ሐኒአን ዋሲዓን ያማረ ሰፊ የሆነ ሲሳይ ረገድ ይባላል። ወኩላ ሚንሃ ረገደን ሐይቱ ሺእቱማ ከፈለጋችሁት አቅጣጫ ግን አደምም ዲን ነበረው እምነት ነበረው ጌታውን ያውቃል። ሐላልና ሐራም ነበረ እዛ ውስጥ። ሐላሉ ሁሉ ነገር ነው ከሚስት በኩል ሐዋ፣ ሐራም ደግሞ ምንድነው? ወላ ተቅረባ هذه الشجرة ይህችን ዛፍ ግን እንዳትቀርቧት አለ። ትእዛዙ ወላ ተቅረባ ነው፣ ሁለቱንም ይመለከታል። ወላ ተቅረባ هذه الشجرة ያቺ ዛፍ የበለስ ዛፍ ነበረች ይላሉ። ፈተኩና አትብሏት አይደለም አላህ ያለው አትቅረቧት ነው ያለው። እጅግ ለተውኪድ ማለት ነው። ልክ ወላ ተቅረቡ ዚና እንዳለው ወላ ተቅረባ هذه الشجرة فتكون من الظالمين ይሄ ከሆነ ራሳቸውን ከበደሉ ሰዎች ትሆናላችሁና ብሏል አላህ። ግን በሱረቱ ጣሃ አላህ እንደሚናገረው فوسوس إليه الشيطان شيطانم ጎተጎተው قال يا آدم ወይ هل أدلك على شجرة الخلد وملك لا يبلى يبلى እንደሆነ ከዚህ ፍሬ هل أدلك على شجرة الخلد አለ ከበላ ዝንተ ዓለም ዘላለም የምትኖርበት وملك لا يبلى የማያረጅ የሆነ ንግስናን የምታገኝበት ጎተጎተው ተሸነፉ فأكلا منها ከሷም በሉ فبدت لهما سوآتهما حفرة ገላቸው ተገለጠችባቸው وطفقا جمروا يخصفان عليهما من ورق الجنة كجنة ቅጠላ ቅጠል በራሳቸው ላይ ይለጣጥፉ ጀመር አለ። ወንጀል ሰሩ። ከዛን فأزلهما الشيطان አለ። አዘለሁ ማለት አውቃዐሁ ፊ ዘለል ማለት ነው። ዘለል ስህተት ነው። አዘለሁ
አውቀዐሁ ፊዘለል እስተት ውስጥ ከተተው ጎትጉቶ አንሸራተተው ከቀጥተኛው መንገድ ማለት ነው አዘለሁ ማለት ዛይ ነው አዘለሁ በዛል አይደለም አዘለሁ አዋረደው ነው አዘለሁ በዛይ አውቀዐሁ ፊዘለል ማለት ነው ስተት ውስጥ ከተተው ጎትጉቶ አንሸራተተው فأزلهما الشيطان شيطان አታለላቸው አጠመማቸው መንገድን አሳታቸው عنها አለ አያችሁ فأزلهما الشيطان عنها የተባለችው ከማነች አያችሁ أوقعهما في الزلل والخطيئة عنها ያለው ከቀጥተኛው መንገድ ሰኪና ውስጥ ከመኖር ጀነት ውስጥ ከመቆየት አታሎ ሸውዶ እንዲወጡ አደረጋቸው አስባረራቸው እንዲህ አለ فأزلهما الشيطان عنها ከዛስ فأخرجهما مما كان فيه ከነበሩበት ከዛ ካማረ ሲሳይ አስወጣቸው ከዛን وقلنا اهبطوا ከጀነት ውረዱ አልናቸው ያች ጀነቱል ኹልድ ነች بعضكم لبعض عدو ከፊላችሁ ለከፊላችሁ ጠላት ስትሆኑ አደምና ሐዋ ባንድ ጎራ ሸይጣን በሌላ ጎራ ولكم في الارض ለናንተ በመድር ላይ مستقر መርጊያ መቆያ አለላችሁ ومتاع الى حين እስከ ጊዜም መጣቀሚያ እስከ ጊዜ ያለው አጀል እስኪመጣ አልፎም ቂያማ እስኪቆም ከዛንም ወደ ምድር ወረዱ ወደ ምድር በተወረዱ ጊዜ እዚህ ቦታ ላይ በእኛና በክርስቲያኖች መካከል ላይ የሆነ ነገር አለ ያ የኃጢአት ውርስ የሚሉት ነገር ነው አዳምና ሔዋን በሰሩት ጥፋት እኛም ነበረብን የዘላለም ሞት ብለው የሰው ልጅ የኃጢአት ውርስ አለበት ኢየሱስ መጥቶ ተሰቅሎ ተገርፎ ተሰቅሎ ነው ከኃጢአቱ ያዳነው ብለው ይላሉ ይሄ ኦሪጂን ኦፍ ሲን የሚሉት ወይንም the original sin የመጀመሪያው ኃጢአት የሚሉት አልኸጢአቱል ኡላ የሚሉት የለም በእስልምና ጥፋቱስ ምን ሆነ ሲባል እነሱ ወደ ምድር ከወረዱ በኋላ ቃላ ብለዋሉ ረበና ጌታችን ሆይ ኢነና ظلمنا አንፉሰና እኛ ራሳችንን በደልን አትቅረቡ ያልከንን ዛፍ በመቅረብ فإن لم تغفر لنا وترحمنا ለኛ ምህረት እማታደርግልን ከሆነ የማታዝንልን ለነኩነን من الخاسرين ከከሳሪዎች እንሆናለን ከጀሃነም ሰዎች ብለው ተጸጸቱ አላህን ምህረትን ጠየቁ በዚያ ጊዜ አያችሁ አባት ባጠፋው ልጅን መኮነን ተገቢ ስላልሆነ ከአላህ የላቀ ባህሪ ጋር ስለማይሄድም ولا تزر وازرة وزر أخرى ወንጀል ተሸካሚ የሌላን ወንጀል አትሸከምም ብሎም እንዳብራራው የአደምን ኃጢአት አልወረስንምኛ ንጹዎች ነን ኢየሱስ አመጣጡ የእስራኤል ልጆችን ከሳቱት መንገድ ወደ መንገዱ ሊመልሳቸው ነብይ አስተማሪ ሆኖ አፈጣጠሩም የአላህን ቻይነት የሚያብራራ ሆኖ إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون እንዲህ እንዳለው በሁን ቃል የተወለደ ነው ያለ አባት መገኘቱ የአምላክን ባህሪ ወይንም ዲቫይን አትሪቢዩት የሚሉትን አያስወርሰውም አምላክነትን አያስወርስም ያለ አባት ያለ ወላጅ ወደ ምድር መምጣት መለኮታዊ ባህሪን የሚያወርስ ቢሆን ኖሮ ከኢሳ ኢብኑ መርየም በላይ አደም ተገቢ ነበሩ አባትም እናትም የሌላቸው ግን አላህ በሚሰራው ነገር ላይ ሁሉ ቻይ ነው ከሌለ ነገር ያስገኛልና የኢሳ መወለድ የአላህን ተአምር
ጠቋሚ ነው ያላህን ቻይነት ጠቋሚ ነው በጊዜው እንደርስበታለን ግን አደም ኃጢአት ላይ ያወርሰን فتلقى آدم من ربه كلمات آدم كجيتاو يمهرة قال تقبل فتاب عليه الله تاركو إنه هو التواب الرحيم إنه الله التواب تاراكي إن تقبلنا أزايننا إلى قلنا اهبطوا منها جميعا قلنا بلنالن اهبطوا منها جميعا كسوا ሁላችሁም ውረዱ فإما يأتينكم يمتعችሁ እንደሆነ ሚኒ ከኔ ዘንድ ሁደን መመሪያ የመጣችሁ እንደሆነ በነብያት አማካኝነት ያኔ فمن اتبع هدايا የኔን መመሪያ ቅናቻን የተከተለ فلا خوف عليهم እነኛ እነርሱ በእነሱ ላይ ቅጣት ያገኘናል ብለው ፍርሃት የለባቸውም ወላሁም يحزنون የሰራነው መልካም ነገር ምንዳም ያንስብናል ብለው ትካዜ አይነካቸውም አይተክዙም ይላል والذين كفروا እነኛ የካዱና وكذبوا بآياتنا ባንቀጾቻችን ያስተባበሉት ደግሞ ይላል አላህ ራሱን ሲያከብር بآياتنا ይላል እኛ ብሎ የሚጠራው አላህ ራሱን ሲያከብር ነው يعظم نفسه በእንግሊዘኛ the royal we የንጉሳን ቤተሰብ የሚሉት እኛ አይነት ነው አላህ ራሱን እያተለቀ ነው وكذبوا بآياتنا أولئك أصحاب النار إننا يسات ጓዶች ናቸው هم فيها خالدون እነርሱም በውስጧ ዘውታሪዎች ይሆናሉ ቀጥሎ አላህ ያ በኒ እስራኤል ይላል በኑ እስራኤል የተባሉት የነብዩላህ ኢብራሂም የልጅ ልጅ ናቸው ነብዩላህ ኢብራሂም እስማኤልን ኢስሐቅን አግኝተዋል አላህ ሰጥቷቸዋል ተወልደውላቸዋል ከኢስሐቅ በኩል ከኢስሐቅ በኋላ ማን መጣ ያዕቆብ ማለት ነው ያዕቆብ ስሙ እስራኤል ነው አማራጭ ስሙ ማለት ነው በኑ እስራኤል ከተባለ ከእስራኤል የተወለዱት ዩሱፍና ወንድሞቹ ወልአስባጥ የልጅ ልጆቹ ከነሱ የተወለዱት ማለት ነው እስከ ነብዩ ሰለላሁ ዐለይሂ ወሰለም ጊዜ ድረስ በመዲና በኑ ቁረይዛ በኑ ቀይኑቃ በኑ ነዲር የሚባሉ ሶስት ጎሳዎች በመዲና ወጣ ብሎም በኸይበር ይኖሩ ስለነበረ አህለል ኪታብ ሲባል አይሁዳውያን መጀመሪያ ተጠቃሽ ነሳራ ክርስቲያኖች ደግሞ ሁለተኛ ተጠቃሽ ናቸው ህጋችን የሙሳ ህግ ነው የሚሉ መመሪያችን ተውራት ነው የሚሉ ናቸው እነኚህ ያ በኒ እስራኤል ብሎ አላህ የሚጠራቸው ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ اذكروا نعمتي التي انعمت عليكم እኔ በእናንተ ላይ የዋልኩትን ጸጋዬን አውሱ واوفوا بعهدي ለኔ የገባችሁትን ቃል ኪዳንን ሙሉ ብሏል የገቡት ቃል ኪዳን ተውራትን አጠንክረው ሊይዙ በተውራት ውስጥ የተላለፉ ትእዛዛትን ይተገብሩ ዘንድ ነው ኦፊ بعهدكم ያን ጊዜ እኔ ለእናንተ የገባሁትን ቃል ኪዳን እሞላላችኋለሁ ከዓለም በጊዜው ካሉ ዓለማት የበላይ አደርጋችኋለሁ ጸጋዬንም አጎናጽፋችኋለሁ ብሏል እንቢ ካሉ ግን አላህ መስከና ዚላ ውርደትን ሊጽፍባቸው አላህ በእነሱ ላይ ይዟልና እንቢ ባሉት ላይ ውርደትን ጽፏል በመሐከላቸው ጠላትነትን አስቀምጧል እነኚህ በሚቀጥሉ አያቶች የሚብራሩ ናቸው ለዚህ ኡፊ ቢአህዲኩም ወኢያየ ፈርሐቡን እኔንም ብቻ ፍሩኝ አለ አላህ ወአሚኑ ቢማ አንዘልቱ ባወረድኩት እመኑ በቁርአኑ ሙሰድቀን ሊማ ማአኩም እናንተ ዘንድ ያለውን መለኮታዊ መልእክት ተውራትን ከአላህ መሆኑን አረጋጋጭ ሲሆን ወላ ተኩኑ አትሁኑ አወለ ካፊሪን ቢሂ አለ በሱ ከካዲዎች የመጀመሪያዎቹ አትሁኑ ሙሽሪኮቹ መጻፍ ያልተሰጡት ቀድመው ሲያምኑ እናንተ የሱ ዝርዝር ዜና ቀድሞ ወደናንተ መጥቶ ሳለ ትክዳላችሁ የመጀመሪያ ካዲዎች አትሁኑ ወላ ተሽተሩ ቢአያቲ ባንቀጾችም አትሸምቱ ፈመነን ቀሊለን ትንሽን ዋጋ ወያ የፈተቁን እኔንም ፍሩ አለ አላህ ወላ ተልቢሱ الحق بالباطل እውነትን ከውሸት ጋር አትደባልቁ ላ ተልቢሱ ላ ተخلጡ አትደባልቁ ወተክቱሙ الحق እውነትን በውሸት በማልበስም
እውነትን አትደብቁ ወአንቱም ተዕለሙን እምታውቁ ስትሆኑ ቁርአኑ ከአላህ መሆኑን ነብዩም ከአላህ ዘንድ የተላኩ መሆኑን ወአቂሙ ሰላተ ወአቱ ዘካ ሰላትን አቋቁሙ ዘካንም ስጡ ወርከዑ ማራኪዒን ነብዩን ተከትለው ከሚሰግዱ ሰዎች ጋርም እናንተ ስገዱ ከዛን መደንይ ነች ሱራይቱ ብለናል አታምሩነ الناس بالبر وتنسون انفسكم ይላል አላህ ይሄ ምንድነው الخطاب هنا لاحبار اليهود ورؤسائهم ለአይሁድ ሊቃውንትና መሪዎች ነው ይሄ ንግግር ምንድነው አብዱላህ ኢብኑ አባስ እንደሚናገሩት አንها نزلت في احبار المدينه ለምን ሲባል كانوا يأمرون سرا من نصحوه በድብቅ ወደነሱ መጥቶ እውነቱን ንገረኝ እባክህ ምከረኝ ያለውን ማለት ነው ልክ ከዓብ ኢብኑ አሰድ እንዳለው ቢትባኢ ረሱል ይሄ እውነተኛ መልእክተኛ ነው ተከተሉት ብለው ይላሉ ግን እነሱ لا يتبعونه አይከተሉትም ከዓብ ኢብኑ አሰድ ለህዝቦቹ ምንድነው ያለው ሙሐመድ እውነተኛ ነብይ ነው ተከተሉት አለ ከዛ በኋላ እነሱ ምን አሉት نحن رهن إشارتك ጠቁመን እኛ ተማራኪ ነን አንተ ቀድመ ስለም ተከታዮችህ ነን አሉት ያን ጊዜ ምን አለ አማ انا فلا تطاوعني نفسي እኔማ ነፍሴ እምቢ አለችኝ ታግያት መሪ ነበርኩ ተመሪ መሆን አልፈለገችም አዛዥ ነበርኩ ታዛዥ መሆንን አልተቀበለችውም ነፍሴ አለ አንተ ያልገባህበትን እምነትኛ አንገባም ብለው አሉ አታምሩነ الناس بالبر ሰዎችን በመልካም ታዛላችሁና وتنسون انفسكم نفسوቻችሁን ትረሳላችሁን وانتم تتلون الكتاب እናንተ መጽሐፉን የምታነቡ ስትሆኑ አፈላ تعقلون አታስተውሉም ምን አለ አላህ ስለዚህ واستعينوا بالصبر والصلاه እነሱ ነው ያለው حب الرئاسه ስልጣንን መውደድ ሻህዋ ነው ቁስን መውደድ ሻህዋ ነው አዛዥ መሆንን መውደድ ሻህዋ ነው ሐቅ ሲመጣ አለ መቀበል ኩራት ሻህዋ ነው ስለዚህ ይሄንን እናንተ ውስጥ የተጣደውን በሽታ ለመላቀቅ ለመገላገል استعينوا على الله እነሱ ነው واستعينوا بالصبر በመታገስ ሐቅ ላይ በመቆየት والصلاه በሰላት ታገዙ وانها لكبيره ይህች ሰላት ትከብዳለች إلا على الخاشعين اللهن بمفرو سوّج لا إنجي كباد نج الذين يظنون ظن بمعنى اليقين نوزيلي ظن بمعنى اليقين الذين يظنون أي يوقنون مالتهم إننا إرقد لم يلو سوّج إنجي تكبدال لج إننا إرقد لم يلو سوّج كن صلاة تكبداتهم أنهم ملاقو ربهم النسو جيتاتشون اميقنانيو مهوناتشون إرقد أنيا ለሆኑ ሰዎች ኻሺዒን እንጂ በሌሎች ላይ ተከብዳለች ወአንሁም ኢለይሂ ራጂዑን እነርሱም ወደሱ ተመላሾች በመሆናቸው እርግጥ የሚሉ ሰዎች ላይ እንጂ ሰላት ተከብዳለች አለ ያ በኒ እስራኤል እናንተ እስራኤል ልጆች ሆይ اذكروا نعمتي التي انعمت عليكم እኔ በእናንተ ላይ የዋልኩትን ጸጋዬን አውሱ واني فضلتكم على العالمين እኔ እናንተን ከዓለማት አበለጥኳችሁ ይላል ከዓለማት የሚለው ዓለሚ ዘማንህም በጊዜው ከነበረው በነሱ ዘመን ከነበረው ህዝብ የበላይ አድርጓቸዋል አማ ከዛ በኋላ ባለው ማለት ነው ኩንቱም خير امه اخرجت للناس በታሪክ አምድ ለሰው ልጆች ብቅ ካሉ ህዝቦች እናንተ በላጮች ሆናችሁ የተባሉት هم امه محمد صلى الله عليه وسلم واتقوا يوما ያንን እለት ፍሩ لا تجزي نفس عن نفس شيئا አንዲት ነፍስ ከሌላኛይቱ ነፍስ አንዳችንም ነገር ማትረፍ ማትችልበትን እለት ولا يقبل منها شفاعه ከሷ ሽምግልናም ተቀባይነትን ማገኝበትን እለት ፍሩ ولا يؤخذ منها عدل ከሷም ነፍስን ለማስለቀቅ ቤዛ عدل ቤዛ ለዛ ሰጥቶ ማስለቀቂያ ቤዛ ተቀባይነት የማይገኝበትንም እለት ፍሩ ቤዛ ይባላል ቤዛ ራንሰም ፊዲያ ولا هم ينصرون እነሱም ሰዎች የማይታገዙበትን እለት ፍሩ አለ አላህ ከዛንም ደግሞ አውሱ አላህ ጀለ ወተዓላ በኑ እስራኤሎችን
በሱረቱ ቀሰስ እንደሚናገረው ወጀዐለ አህለሃ ሺዓን ይላል ፈርዖንን ለዚህ ኢነ ፍርዓውን ዓላ ፊል አርድ ፈርዖን በምድር ላይ እጅግ ጥጋበኛ ሆነ ኩራተኛ ሆነ ድንበር ዘለል አምባገነን ሆነ እና በኑ እስራኤሎችን ባሪያ አድርጎ ያሰቃያቸው ነበረ በሙሳ አማካኝነት አላህ እነሱን ገላገላቸው ወኢዝ ነጀይናኩም ሚን አሊ ፍርዓውን ከፈርዖን ቤተሰቦች እናንተን ነፃ ባወጣናችሁ ጊዜ አውሱ የሱሙነኩም እናንተን የሚያቀምሷችሁ ሲሆኑ ማለት ነው ለዚህ የሱሙነኩም ምንድነው የሱሙነኩም ማለት ዩዚቁነኩም ማለት ነው የሚያቀምሷችሁ ዩዚቁነኩም የሚያቀምሷችሁ ሲሆኑ ሱአል አዛቢ የከፋ የሆነ ቅጣትን አለ ሱአል አዛብ ኢዳፈቱ ሲፈቲ ኢላ አልመውሱፍ አዛበን ሱአን ማለት ነው ሱአል አዛቢ ወይذبحون አብናአኩም ወንዶቻችሁን በማረድ የሚጨፈጭፉ ማለት ነው يذبحون ነው እንጂ يذبحون አላለም يذبحون ያርዳሉ ነው يذبحون አብዝተው ያርዳሉ ጭፍጭፍ ያርጋሉ ማለት ነው ወንድ ልጆቻችሁን ويستحيون نساءكم يتركون ማለት ነው ሴቶቻችሁን ደግሞ የሚተው ሲሆኑ وفي ذلكم በዚያችሁ ውስጥ በዚህ ቅጣት ውስጥ በላኡ من ربكم ከጌታችሁ የሆነ ፈተና ነበረ عظيم ታላቅ የሆነ ፈተና وإذ فرقنا بكم البحر ባህሩን ለናንተ በከፋፈልን ጊዜ ይላል ሙሳን አንድርብ بعصاك البحر በዚህ ታምራዊ በትርህ ባህሩን ምታው አላቸው ቀይ ባህር ነው ሲመቱት ፈንፈለቀ ባህሩ ተከፋፈለ 12 መንገድ ሆኖ ደረቀ በረዶ ነው የሆነው ተሻገሩበት فكان كل فرق كالطود العظيم እያንዳንዱ ክፍልፋይ እንደ ትልቅ ጎራ ሆነ ለምን ሰዎች ከኋላ ፈርዖን ያባረራቸው ስለሆነ እሱን ፍራቻ ሲሮጡ አንዱ ባንዱ ላይ ተደራርቦ እንዳይጨራረሱ 12 ነገድ ስለሆኑ 12 ነቂባ ነው የሚለው 12 ነገድ ስለሆነ በየጎሳው መሪ አማካኝነት በ12 ተከፍለው እንዲያልፉ ከዛን ፈርዖን ከነ ተከታዮቹ እነሱ በኑ እስራኤል 600 ሺህ ናቸው እነኛ ደግሞ ስንትና ስንት ጥፍ ናቸው 600 ሺዎቹን እኮ ነው ኢነሁም ለሽርዚመቱን ቀሊሉን እነኚህ ትንሽ ቡድኖች ናቸው ብሎ ያለው ፈርዖን እነኛን ስለዚህ መላእክቶች ወንድ ሴቱ ወጣት ሽማግሌው ሰራዊቱ በሙሉ ተከትሎ ሲወጣ ጸጥ አርገን እንመለስ ብለው ከወደ ኋላ የሚቀሩትን መላእክቶች ይገፏቸው ነበር ከፊት ቀድመው በኑ እስራኤል ላይ እንዳይደርሱ ደግሞ መላእክቶች አይታዩም ግን እንዳይቀድሙ ይከለክሏቸው ነበር አልፈው ሲያበቁ እነኚህን እየገፉ እነኛ እየሄዱ መሐል ባህር ላይ ሲደርሱ ፈርዖን ምን አለ የኔ ክብር ትልቀቱ አለ አያችሁት ይሄን ባህር እንዴት አድርጌ እንደከፈልኩት ማምለጫ የላቸውም ብሎ እዛ ውስጥ ገባ ከዛን فكان من المغرقين ማለት ይሄ ነው فنبذناهم في اليم فنبذناه አለ في اليم በባህር ውስጥ ወረወርናቸው ነው የሚለው አላህ ጀለ ወተዓላ የተወገዘ ሲሆን እንደርስበታለን وإذ فرقنا بكم البحر ባህሩን ለናንተ በከፋፈልን ጊዜ فانجيناكم እናንተን ነፃ ባወጣን ጊዜ አስታውሱ واغرقنا آل فرعون የፈርዖንን ቤተሰቦች ባሰጠምን ጊዜ وانتم تنظرون እናንተ ባይናችሁ እያያችሁ አለ ጠላት ሲጠፋ ማየት ኒዕማ ነው وإذ وعدنا ሙሳን በቀጠርነው ጊዜ አውሱ 40 ለይለተን ሙሳ ደግሞ ተውራትን ሊቀበሉ 40 ሌሊትን አላህ ቀጠራቸው ከ40 ሌሊት በኋላ ተቀበላለህ ብሎ ከዛን ሙሳ ተውራቱን ሊቀበሉ አላህ በቀጠራቸው ቀድሞ ተገኙ ቀድሞ ሲገኙ ወማ አዕጀለከ አን ቀውሚከ ያ ሙሳ ሆይ ከህዝቦችህ ቀድመ ምን እዚህ አቻክሎ አስገኘ قال هم اولئك على اثري ይሄው የኔን ፋና ተከትለው እኮ እየመጡ ነው ጌታዬ ሆይ واجلت اليك ربي لترضى ቀድሜ እኮ መገኘቴ ጌታዬ ሆይ ከኔ ተወድ ዘንድ ነው አሉ ግን ኋላ የቀረው ከሙሳ ጋር በአንድ ዘመን የተወለደ ሳምራዊው ሙሳ የሚባለው ሙሳ ሳሚሪ ህዝቦቹን አጥሞ
የወርቅ ጣዖትን እንዲያመልኩ አደረጋቸው ሱብሃንአላህ ገና ከባህሩ እንደወጡ ጣዖት በሚያመልኩ ህዝቦች አጠገብ ቢያልፉ የሚገርመው ነገር አላህ ነፃ አውጥቷቸው ሳለ ነፃ ያወጣቸውን አላህን ረስተው ኢጅዓል ለና ኢላሃን ከማ ለሁም አሊሃ እነኚህ ሰዎች እንዳላቸው አይነት አማልክቶች አምላክ አድርግልን አሁን አላህ ከፈርዖን ነፃ አውጥቷችሁ ኢነኩም ቀውሙን ተጅሃሉን እናንተ ራሳችሁን የምታሙኙ የምታቀሉ ህዝቦች ናችሁ ብሎ አወገዛቸው 40 ለይለተን ثم اتخذتم العجل من بعده كموسى መሄድ በኋላ ያንን ጥጃ አምላክ አድርጋችሁ ያዛችሁት ወአንቱም ዛሊሙን እናንተ ራሳችሁን በዳዮች ስትሆኑ ثم عفونا عنكم ከዚያንም ከናንተ ይቅር አልን من بعد ذلك ከዚያ በኋላ لعلكم تشكرون ተመለሳችሁ ደግሞ አላህን ታመሰግኑት ዘንድ በጸጋው ላይ وإذا أتينا موسى الكتاب ለሙሳ መጽሐፍን በሰጠን ጊዜ አውሱ والفرقان እውነትን ከውሸት ላይ የሆነን መመሪያ لعلكم تهتدون እናንተ ትቀኑ ትመሩ ዘንድ وإذ قال موسى لقومه موسى ለህዝቦቹ ባለ ጊዜ አውሳ ያ ቀውሚ ህዝቦቼ ሆይ إنكم ظلمتم أنفسكم እናንተ ራሳችሁን በደላችሁ باتخاذكم العجل ይሄንን የወርቅ ጥጃ አምላክ አድርጋችሁ በመያዛችሁ ስለዚህም فتوبوا إلى بارئكم ወደ ፈጣሪያችሁ ኻሊቅኩም ማለት ነው ተመለሱ ተጸጸቱ فاقتلوا أنفسكم ራሳችሁንም ግደሉ አለ ከአላህ የመጣ መመሪያ ነበረ እኔ ያ ሁሉ ተአምራትን አሳየቻችሁ ከጠላታችሁ ነፃ አውጥቻችሁ እንደገና የኔን ጸጋ ክዳችሁ ጥጃውን ማምለካችሁ ቅጣታችሁ ጥጃውን ያመለከን ሰው ጥጃውን ያላመለከ ሰው በሰይፍ አንገቱን መቁረጥ ነው ይሄ ነው ተውባው ጀነትን ከፈለጋችሁ ብሎ አላህ ቅጣትን በየነ ከዛን ጥጃውን ያላመለኩት ጥጃውን ያመለኩትን እንዲህ አርገው ቀጡ فاقتلوا أنفسكم ذلكم خير لكم ይህ ለናንተ የተሻለ ነው እንደ ባሪኢኩም ፈጣሪያችሁ ዘንድ አላህ ዘንድ فتاب عليكم እሱም በእናንተ ላይ ታረቀ ያን ጊዜ إنه هو التواب الرحيم እሱም አላህ التواب ጸጸትን ተቀባይ الرحيم አዛኝ ነው ይላል وإذ قلتم ባላችሁ ጊዜ ያ ሙሳ ለንኡሚነ ለከ ከዛ በኋላ ሙሳ አለይሂ ሰላም ምን አደረጉ እነኛ ሰዎች ዑዝራቸውን ያቀርቡ ዘንድ አላህንም ምህረት ይጠይቁ ዘንድ 70 ሰዎችን መርጠው አላህን የሚፈሩ የሚባሉ ሰዎችን መርጠው ሲና ተራራ ላይ ተቀጠሩ እነሱን ይዘው ሄዱ ከዛ በኋላ ዳመና ሸፈናቸው አላህም ሙሳን አናገራቸው እነሱ ምን አሉ ድምጹን ሰምተናል በፍለፊት እስከምናየው ድረስ አናምንም አሉ መጀመሪያ ሙሳ በነብይነት ሲሾሙ በሲና ተራራ ላይ አላህ ያችን ብርሃን አሳይቶ በጠራቸው ጊዜ ረቢ አሪኒ አንዙር ኢለይክ ጌታዬ ሆይ ፍቀድልኝ ወደ አንተ ልመልከት አሳየኝ ብለው ነበር ግን قال لن تراني እኔ ልታይ አትችልም ብሏቸው ነበር አላህ ولكن انظر الى الجبل وده تراراو تملكت يلقونم فإن استقر مكانه فسوف تراني تراراو በቦታው የጸና ጊዜ ያኔ ታየኛለህ ብሎ አለ ከዛን فلما تجلى ربه للجبل ጌታውም አላህ ለተራራው በተገለጠ ጊዜ جعله دكا የተሰባበረ አደረገው ከዛ ሙሳ فخر موسى صعقا ራሳቸውን ስተወደቁ ሙሳ ይሄን ጥያቄ አልደግምም ብለው አሉ ዛሬ ደግሞ በኑ እስራኤል ይሄን ጥያቄ ሲያነሱ ፈሩ ሙሳ ከዛ ምን አሉ ለኑሚነ ለከ حتى نرى الله جهرة اللهم በግልጽ እስክናይ ድረስ አናምንልህም ከዛን አላህ فاخذتكم الصاعقة ሞት ጨበጠቻችሁ ያዘቻችሁ وانتم تنظرون እያያችሁ 70 ሰዎች መጀመሪያ የሞተው ሰው መጨረሻ የሚቀሰቀስ ሲሆን አንዱ አንዱን እያየ ሲሞት አንዱ አንዱን እያየ ሲቀሰቀስ አድርጎ አሳያቸው ثم بعثناكم ከዛንም ቀሰቀስናችሁ من بعد موتكم ከሞታችሁ በኋላ
لعلكم تشكرون በጸጋው ላይ አላህን ታመሰግኑ ዘንድ وظللنا عليكم الغمامة በሲና በረሃ ላይ ሲሆኑ ደግሞ የፀሐይ ቃጠሎ ሲበረታ وظللنا عليكم الغمامة ዳመናን በእናንተ ላይ አንጣለልን وانزلنا عليكم المن ወለላ ማርንም በእናንተ ላይ አወረድን ወሰልዋ የበራሪ ወፍን ስጋ ከጀነት የሆነ ኩሉ ሚን ጠይባቲ ማ ረዘቅናኩም ከለገስናችሁ ጠይባት አለ ከለገስናችሁ ጠይባት መልካም ነገሮች ብሉ ብለን አልን ወማ ዘለሙና እኛንም አልበደሉም እነርሱ አንፈልግም ባሉ ጊዜ ወላኪን ካኑ አንፉሰሁም የظلمون ግን ራሳቸውን የሚበድሉ ሆኑ ይላል በዚህ 8ኛው ገጽ ተጠናቀቀ وصلى الله وسلم على نبينا محمد وعلى آله وأصحابه